እስኪ እናንተ ብትሆኑ ሰው ቤት አድጋችሁ አሁን እድሜ ደርሷል ብላችሁ ስራ በወጣችሁ ቅጽበት የሰራችሁትን ሙሉ ገቢ አምጡ ብትባሉ ምን ታረጋላችሁ? የዛሬው ባለ ታሪካችን ታሪኩ እንዲህ ማለት አጋርቶናል። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ውድ የንስር ቲዩብ ቤተሰቦቻችን ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬው ባለ ታሪካችንን ደግሞ ስሙን ዳግም እንለዋለን ማለት ነው። ዳግም ገና ህፃን እያለ ነበር ማለት ነው እናቱን በሞት ያጣው። እናም እናቱን በሞት ባጣበት ሰዓት የቅርብ ጓደኛና ጎረቤት የሆነችው የእናቱ ጓደኛ እሷ ጋር ሄዶ እንዲያድግ ዳግምን ወደ እሷ ታመጣዋለች ማለት ነው። እናም ዳግም እሷ ጋር ይሄን እድል ስላገኘ እሱም ህፃን ስለነበረ እናቱን በሞት ማጣቱን ራሱ በማይረዳበት ሰዓት ነበር ማለት ነው እናቱ ያለፈችው። እናም የእናቱ ጓደኛ የነበረችው ወስዳ በምታሳደግበት ሰዓት ላይ ለዳግም ብዙ ነገሮችን ታደርግለትና ታሟላለት ነበር ማለት ነው። እናም ግን ከፍ እያለ ሲመጣ እናቱ በህይወት እንደሌለችና ጎረቤት ጋር እንደሚኖር መረዳትና መገንዘብ ይጀምራል ማለት ነው። ይሄንን በተገነዘበበት ሰዓት ግን በጣም የብቸኝነት ስሜት ይሰማው ጀምር ማለት ነው። ዳግምም እያደገና እየጎረመሰ በመጣበት ሰዓት ላይ እዚህ ቤት ምንም ስራ አለመስራቱና በምንም ነገር ባለመርዳቱ ቢያስብም ቢያንስ አንዳንድ ስራ ላግዛቸው ብሎ ቤት ውስጥ ያሉትን ስራዎች መስራት ይጀምራል ማለት ነው። እሱም ዳግምም ጎበዝ ነበርና በሚሰራው ስራ የእናቱን ጓደኛ በደንብ ማስደሰት ይጀምራል ማለት ነው። ደግሞ የእሱን ስራ በማየት ሙሉ ኃላፊነቶችን እላው ላይ ቀስ በቀስም ቢሆን ይጨመር ጀመር ማለት ነው። እናም ከትምህርት ቤት መልስ ማገዝ አለብኝ ብሎ ስለሚያስብ ሴቶች ከሚሰሩት በላይ ብዙ ስራዎችን የቤቱን ስራዎች ቀጥ አድርጎ መያዝ ይጀምራል ማለት ነው። እናም አሳዳጊዋም በዳግም ደስ መሰኘት ትጀምራለች ማለት ነው። ዳግምም ግን እያደገና እየጎረመሰ ቢመጣም እንደ ሌሎች እኩዮቹና እንደ ጓደኞቹ ወጥቶ መዝናናት መጫወት እንኳን ቢያምረውም እዚህ ጋር ያለው ሰው ቤት ነኝና እንደ ሰው ቤት እነሱ ባያዩትም እንደ ወንድማቸውና እንደ ልጃቸው አድርገው ስለሆነ ሙሉ ፋሚሊ የተቀበሉት እሱ ግን ምንም ነገር ለማድረግ ፈቃደኛ አይሆንም ማለት ጓደኞቹ ጋር እንኳን። ስለዚህ የቤቱ ስራዎች መስራት ይጀምራል፣ እንኳን በደንብ ማገዝ ይጀምራል። ግን እየጎረመሰ በመጣ ቁጥር ሞር አንድ ነገር ሀሳብ ውስጥ ይመጣል ማለት ነው። እዚህ ጋር ከፋሚሊ ጋር እንደማይኖር መረዳት ይጀምራል። እዚህ ጋር ደግሞ ብዙ ነገር ሉዝ እያደረገ የጓደኞቹን ላይፍ እንደ ወጣቶች እንኳን እየተዝናናና እየተጫወተ ባለመሆኑ አንድ ሀሳብ ብቻ ይመጣለታል ማለት ነው። እሱም ሀሳብ የነበረው ግን ቢያንስ ተምሬ ጥሩ ደረጃ ደርሼ የራሴን ህይወት ራሴ መምራትና ማዘጋጀት አለብኝ ብሎ ነበር ያሰበውና የወሰነው ማለት ነው። በዚህ ውሳኔው ግን እሱም አልተጸጸተም፣ ጎበዝና ጠንካራ ተማሪ ይሆናል ማለት ነው። ብሎም ከጊዜ ወደ ጊዜ ጥሩ ውጤት በማምጣት በአሪፍ ውጤት ትምህርቱን መጨረስ ይችላል ማለት ነው። ትምህርቱን በጨረሰበት ቅጽበት ግን ወዲያው የስራ እድሎችን ወደ እሱ ጋር ማምጣት ይጀምራሉ ማለት ነው። እሱም ጎበዝ ተማሪ ስለነበረ ብዙ ድርጅቶች እሱን ለመቅጠርና ከእሱ ጋር አብረው ለመስራት ይፈልጋሉ ማለት ነው። እሱም ይሄ እድል በመምጣቱ ደስ እያለው ከእነሱ መካከል ከአንዳቸው ጋር ስምምነት ይፈጽማል ማለት ነው። በፈጸመው ስምምነት ግን አሪፍ ክፍያ ስለሆነ የሚከፈለው እዛ ጋር ያሉት ፋሚሊዎቹ ወይም ደግሞ አሳዳጊዎቹ በዚህ ነገር ደስ ይሰኛሉ ማለት ነው። ግን አሁን ራሴን የምፈልግበት ደረጃ አድርሻለሁ በትምህርትም ሆነ በስራ፣ ስለዚህ እንደምንም ብዬ ጥሩ ተከፋይ መሆን አለብኝ ብሎ ስራውን ለመስራት ቆርጦ ይነሳል ማለት ነው። ከዛም ግን ስራውን በመጀመሪያ ወር ያገኘውን የመጀመሪያ ደሞዙን ክፍያውን ሄዶ ለአሳዳጊው ይሰጣታል ማለት ነው። አሳዳጊዋም ሞር በዳግም ደስ ትሰኛለች። ዳግምም መጥፎ ደረጃ ባለመውደቁና ጥሩ ደረጃ በመድረሱ እኔ ለዚህ ያበቃሁት ብላ የደስታ ስሜት ይሰማታል ማለት ነው። ዳግም ግን ሁለተኛውን ወር ከዛ በተሻለ ካለፈው ወር በተሻለ ለመስራት ደግሞ ቆርጦ ይነሳል ማለት። ከዛም ግን አሁን ባስመዘገበው ውጤት የተሻለ ጨምሮ በአሪፍ ውጤት ቀጣዩን ወር ይጨርስና በፊት ከነበረው ደሞዝና ገቢ ጨምሮ ማግኘት ይችላል ማለት ነው። እሱም በዚህ ደስ ይሰኝና አሁንም ወስዶ ለአሳዳጊው ይሰጣታል ማለት ነው። እዚህ ድረስ እስክደርስ ድረስ እሷ ስለሆነች የረዳችኝ ትንሽ ሰፖርት ማድረግ አለብኝ ብሎ ያስባል ማለት ነው። ለሱ ከታክሲና ከአንዳንድ ነገሮች ውጪ የሚቀረውን ብር እንዳለ ለአሳዳጊውና ለፋሚሊው ነበረ ያንን ሙሉ ገንዘብ የሚሰጠው ማለት ነው። እናም ግን ይሄም 1 ወር 2 ወር 3 ወር እያለ ከጊዜ ወደ ጊዜ ለተከታታይ ለ8 ወራት የሚያገኘውን ሙሉ ገቢ እንዳልኳችሁ ከታክሲና ከአንዳንድ ነገር ከሚያስፈልገው ውጪ ለሷ መስጠት ይጀምራል ማለት ነው። እናም አሳዳጊዋ ይሄን ነገር ለምዳ በሆነ ቀን የወር ገቢው ቀንሶ ባገኘበት አጋጣሚ ሄዶ ሲሰጣት ከምትሰጠኝ ብር ቀነሰ ምናምን ብላ እሱን እንደ ግዴታው አድርጋ መቆጣት ስትጀምር እሱም ይሄን ነገር እንዴ ብሎ መረዳት ይጀምራል ማለት ነው። በተረዳበትም ጊዜ ለ8 ወራት ያክል የሰራውን ደሞዝ ሙሉ ብር ሲሰጣት እንደነበረ ማስተዋል ይጀምራል ማለት። እሷ ያሳደገችኝ እኔን እንደ ፋሚሊ አቅርባ እንደ ልጇ አይታ ከሆነ እኔን ለምን እንደዚህ ታረጋኛለች ብሎ ግራ መጋባት ይጀምራል ማለት። ዳግምም ለኛ ታሪኩ እንዲህ በማለት አጋርቶናል ማለት። እኔ የምፈልገው እነሱን ማገዝ ቢሆንም ከዛ ባሻገር ግን የራሴን ህይወት የሚሆነኝን ትንሽ ነገር
መያዝ እንኳን ፈልጋለሁ። በዚህ ሂደት ደግሞ ከቀጠልኩኝ ምንም የማስቀረውም የሚኖረኝም አንዳች ብር እንኳን አይኖርም። ከታክሲና ከአልባሳቴ ውጪ አንድ ብር እንኳን ወደ ኪሴ አስገብቼ አላቀም። በዚሁ ከቀጠልኩ መጨረሻ ምን እንደሚሆን እንኳን ግራ ገብቶኛል። እስኪ እናንተ ብትሆኑ በእኔ ቦታ ምን ታደርጋላችሁ ብሎ ታሪኩን አጋርቶናል። ለዳግም ያግዘዋል፣ ይጠቅመዋል፣ ያበረተዋል፣ መፍትሄ ይሆናል ብላችሁ የምታስቡበትን ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። ቀጣይ በሌላ ታሪክ እስክንገናኝ መልካም ጊዜ እያልኩኝ በዚሁ ሰናበታለሁ። ሌሎች ባለ ታሪኮች ከታች በምናስቀምጥላችሁ ፕላትፎርም ታሪካችሁን ማጋራት ትችላላችሁ። ከዚህ ድረስ እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እያልኩኝ በዚሁ ሰናበታለሁ። መልካም ጊዜ። ወዳችኋለሁ።